እኔ ነኝ ሌባኮን ክዳነን ኮጭሽ ግሪን ዘቨሩና ታው በትጋባም አዝናለን ነው የምትወጣው ደህንነታችሁን አውቄ የመጣው እርዳታ አሰባሳቢ ኮሚቴ ነኝ ክፈችልኝና አሮጌውን ዕቃ ፎቶ አንስተን ፌስቡክ ላይ ፖስተን እንሸቅልበት ዘንድሮ እንደሆነ እንደ ደህንነት ፎቶ ከፍተኛ ገቢ የሚያስገኝ የለም ፌስቡክ መክፈት ባንክ ቡክ መክፈት እንደሆነ ሰምተናል ግን እኛ ደህንነታችሁን በስራ እንጂ በልመና አንቀይረው ጉራ ብቻ መጀመሪያ ከጠነሽ ተገላገይ ከዛ በኋላ ልመናን ለልጅ ልጅ አናወርስም ይያልሽ ፖለቲካሽን ትደሰኩሪያለሽ እና ወደ አምላኩ እዚህ ቤት አታሳካሉትም ሌላ ቤት እስቲ ሞክሩ ክፈችልኝ አብርሃም ነኝ አብርሃም የቱ አብርሃም መብራት ልሰራ የመጣሁት ነኝ መብራቱ ነው እንዴ አንቺ ብቻሽን ነሽ እንዴ ሰላም ፈልጋት ነው የመጣው አይደለም ምን ነው እንደዛ ካልሆነማ ብቻዬን እያየከኝ ብቻሽን ነሽ ወይ ብላ ጠይቀኝ ነበር የጠየኩሽ በዚህ ሰዓት ብቻሽን መሆንሽ ገርሞኝ ነው የመጣሁት ደግሞ ልጁ መብራቱን በደንብ እንደሰራላችሁ ለማየት እኮ መብራቱን ለማየት እኮ ሳትገባ ይታይ ነበር ከውጪማ ብርሃን አይቻለሁ ሻማ ወይ ኩራዝ ወይ ደግሞ ፀሐዩ መንግስታችን ለብቻችሁ ፀሐይ ለቆባችሁ ይሆናል ብዬ እኮ ነው ከመብራት ውጪ የሚበራ ነገር ማታቂ ከሆነ አላቅም ብለሽ እጅሽን አውጥተሽ ጠይቂ እጠይቃለሁ መቼም የማያውቁትን አውቃለሁ ብሎ ኤሌክትሪክ ከመያዝ ይቻላል አንቺ ልጅ አትሳፈጪ በኋላ ምቺ የምትንጣጭባትን አማርኛሽን ቀላቅዬብሽ በር ዘግተሽ ቤት እንድትቀመጪ እንዳላረግሽ እስቲ ና ሞክረኝ እንዳንተ የአማርኛ ዕውቀት ደርሶኝ የማወራ መሰለህ ሄሎ ሳሚዬ እኔ አባት አቤት ማን ልበል ቅጣው ነኝ ሳሚዬ አወከኝ ቅጣው አላወኩም እንደውም ባለፈው በፍጥነት ስታሽከረከር የቀጣው ትራፊክ እንዴ ቅጥዬ አንተ ነህ እንዴ ነህ እባክህ አለሁልህ ሳሚዬ ምን ነው ጠፋህ እኮ ተው እንጂ ጠፋሁብህ በጣም እንጂ አስጨነከኝ አይ ቅጥዬ አስጨነቅኩ አይደል ምን እባክህ ትንሽ እኮ እግሬን ወለም ብሎኝ ቤት ተኝቼ ነው እኔን ይወልምመኝ ሳሚዬ ምን ነካብኝ ካልሆነ አንዱ ለቅቅል ይዤ መጥቼ ልጠይቅህ እንዴ መግዣ ብሩን ላክልኝና አረ ይሻላል ችግር የለውም ይኸው ቅቅልማ አሁን ሚስቴ ሰርታልኝ እየበላው ነው ማወራ አረ እባክህ መረቅ አለው እንዴ መረቅ ቢሉ መረቅ መሰለ ሆዴን አስጮክው እንትን አይ አሪፍ ነው እና እኔማ መንጃ ፈቃድ ልመልስልህ ብዬ ነበር ይደወልኩት አይ እስኪ ቅጣቱን አልከፈልኩም ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ አረ እንዲህ እግርን ተሰብረህማ አትሰቃይ ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ ማለት የምን አካውንት ሳሚዬ ቲክቶክ አልልህ መቼም የንግድ ባንክ ነው እንጂ የንግድ ባንክ የአቢሲኒያም ከሆናለኝ ወይስ ዳሽን ይሻላል የዘመን ባንክ የለህም ችግር የለውም አሁን እከፍታለሁ ይክፈትህ አቦ ምን አልከኝ አይ ተው ዛሬ ሄጄ እከፍላለሁ አረ አንተ ምን አለ እኔ ብከፍልልህ ችግር የለውም ቅጥዬ አታስብ አይ እንግዲህ ላክልኝ ብያለሁ ልክፈልልህ እንዴት በግድ ነው እንዴ እንግዲህ እኔ አታስጨንቀኝ ለራሴ ይኸው ቅቅል ካየሁ 2 ሳምንት ሞላኝ እና እኔ ምን ላርግ አሃ እንዴት ምን ላርግ ትለኛለህ ያወቀው ክፉኛ ስለምደኝ ሊያለቅስ ነው እንዴ ጭራሽ አንተ ሰውዬ ቆይ እኔን ተማምነህ ነው እንዴ ስራ የጀመርከው እንደውም አሁን ክፍለ ሀገር ልሄድ ነው ከዚህ በኋላ አታገኘኝ ምን እንዴት መቼ እንዲህማ ጉዳት ሰራኝም አንተን ተማምኜ እኮ ዕቁብ ጀምሬያለሁ የመድኃኒዓለም ያለ ሳላውቀው ሁለት ቤተሰብ እያስተዳደርኩ ነው ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቻላቅም ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ ሰላም ሰላም ምን ነበር ቶሎ ፍቅር እያያዘኝ አስቸገረኝና መድኃኒት ፈልጌ ነበር ቶሎ ነው ፍቅር ነይዘ አው የኔ ፍቅር አያትህን እንደምትላ ማለት ነው እናቴ ነገ ጸበል ቅመሽ አያቴ ሙሾ ይል እንዴ አንተ እሺ እናትህን ንገራት እናቴ ጃጋለች እንዴ እንደውም አልተጠራችም ና ልገሽ አለቀበት ስንት ነው 150 አቅማለሽ እሺ 150 ብር እሺ ያ 50 ብር መልሳለሽ ቼኑ ስንት ነው ቼን ፈለግሽ እንዴ ቼን 100 ብር ዳንቺ ደንበኛ ስለሽ 100 ብር እኮ ነው ያልኩት 50 ሰጠኛለህ ይሄ ስንት ነው ያልከኝ ይሄኛው 150 እና ይሄስ ይሄ 100 ብር እና 250 ማለት ነው ሁለቱ 250 እና አልተማርክም እየውስጥ ስንት ነው እጅ ላይ እጄ ላይ 200 እዚህ ጋር 250 እና ምንድነው የምትለው ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት እንኳን አብሮ አደረ ምን ካለፈ በኋላ ነው እንዴ ማን ነህ ኢንስፔክተር አናዛቸው ነኝ እንዴ አናዚ አንተ ነህ እንዴ ሰላም ነው አለን እንዴት ነህ ደንበኛችን አለውላ አናዚ ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው ምን ነው ገዳም ገባህ እንዴ
ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህ። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምሴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ። አንድ ቆንጅዬ ሴት ነበረች። እሺ በመንገድ ላይ ቁጭ ብላ ስቅስቅ ብላ ታለቅሳለች። ለምን ነው የምታለቅሰው? ለምን ነው የምታለቅሰው? ስቅስቅ ብላ ታለቅሳለች። እኔ ስራዋ ነው የሚያስለቅሳት። ወጣት ነች እና በጣም ቆንጅዬ የወንድ ግፍ ነው የሚያስለቅሳት አይደለም። ያለ ምክንያት ነው የምታለቅሰው አይደለም። ተቃልባ የሀብታም ልጅ ነገር ነች። ያ ቆንጅዬ ሴት ነች። ቆንጅዬ ከሆነች እኛ አንዱ ስቅስቅ ብላ ታለቅሳለች። ለምን ነው የምታለቅሰው? ተሰርቃ ስልኳን ተሰርቃ ያኔ ከባሏ ተጣልታስ? አይደለም ከባሏ ተጣልታ ሲንግል ነች። ስልኳን ልስጥ። ኧረ እባክሽ ምንድነው? እኔ ምን አውቃለሁ? ካንተ ጋር ቪዲዮ እየሰራ አይደለም። ዝም ብላ ነው የምታለቅሰው። ዝም ብላ ነው የምታለቅሰው። አልከፈት ብሎ ነበር። አዎ እስኪ አንተ አልከፈት እንካዩ 100 ብር 100 ብር። አዎ እንካይ አልተከፈተልኝ። ገንዘብ በብልጥታ አይሆንም። የሌባ ልጅ መጣች ደግሞ። አረጭወይ አንፈልግም። በትልቁ ጣሳ ጠላ እየጠጣሁ 2 ሌቦች መጡና ጠላይ ውስጥ አልገቡም። እናትዬ በእናትሽ እንዳታስይሽን አላሉኝም። አናደዱኝና አንስቼ ሻት የት ባገኛቸው ጥሩ ነው? የት? ኪሴ ውስጥ። ቆይ ያስቃችኋል። ኮንቨርሳቶ ላይ ያለኝን እውቀት ታውቀዋለህ? አንድ ቀን እየሰራው ትልቅዬ ነበር ሊበላኝ አይመጣም። ከዛ ራሴን ለመከላከል ኮንቨርሳቶን አንስቼ ምክት። ከዛ የአራቱ እግር ጥፍሮች ጠቅ አላሉ። ከዛ መዶሻዬን አንስቼ እጥፍ 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 ጉዱን ይወብይ ላሰሪ ጠቅልኝ። አይ ገንዘብ ማጣት ነው እንደዚህ ያደረገሽ። እኛ ሰፈር አለ እግሩ ረጅም የሆነ ሰውዬ ሲያስብ በእግሩ ጣት እንደዚህ እያደረ አይኔ ፍቅር እንዴት እንደምትዘጉ ብታዩ። ችግር አለ ዘጊውላ። እዚህ ሰው አለ እዚህ ጋር። ዝም በል በእናትህ የኔ ፍቅር። አይምሮስ ምን እያሰብኩ እንዳለ እስቲ ገምት። እርቦሻል? እሺ እኔ ሸከከኝ። እንዴት እንደምትዘጉ ብታዩ። የጋራ ወሬ አውሩ። በዚህ ምን ታረጋለህ? ስለጥለጡ ስለጥለጡ እንዴት እንደምትደብሩት ዘጊውላ። ምን አይነቱ ነው? እግዚአብሔር ሙቀቱ በጣም ሙቆናል። ምን ይሻለናል? ወይ ኑረድ እንዴ? ምን ወርድ ይሻላል? ብትደፉ ነው የሚሻላችሁ። ብትሞቱ ይሻላችኋል። ይሄ ነው የሚሻለው። ሞቀሽ አይደለ? ምን ይሻላችኋል? ብትሞቱ ይሻላችኋል።